ምንድነው እየተካሄደ ያለው? ማማስካሉ ለካ ተጣልተናል። ምንድነው ማየው እዚህ ጋር? ብሮ ተዘጋጅ፣ ቀረጻ ልንጀምር ነው። ማጽዳትን በኋላ ታጸዳለህ። ቶሎ በል፣ ተነስ። ሬዲ አክሽን። ማማስካሉ ግን የምራመሩት እንዴ? ለቀልድ ነበረ እኮ የተጣላ ነው። ማማስካሉ አሃ ለካ የሉም። ምን ይመስላል ይሄ ደግሞ? ራይድ ውስጥ ገብቶ ይመሳደካል እንዴ? ራሱ መኪና ይመስል። ጉድ እኮ ነው እንዴ! እና ማማስካሉ መጡ እንዴ? ተከስተ እባላለሁ። በእንቅልፍ መተኛት ነው የምተዳደረው። የእድሜን ግማሽ በመተኛት ነው ያሳለፍኩት። ትናንትና የአያቴ ፎቶ አጠገብ ቁጭ ብዬ ፀሐይ የሞኩ እያለ አንድ የጸጉረ ልውድ ድመት መጣች። መምጣት ብቻ አይደለም ታሟል ብላ ንቃ ነው መሰለኝ አይታኝ ምንም ሳልፈቅድላት ወደ ምግብ ሄዳ ሙልጭ አድርጋ በላችሁ። ምሳ ብላ ብለው ነበር መኪና ውስጥ ያስገቡኝ። እኔ ደግሞ ምንም አላሰብኩም፣ ዝም ብዬ ገባው። ሲዘጉት ራሱ ምንም አልተረድሩ። እጠበው የምትሉ ሰዎች የስራችሁን ይስጣችሁ። እኔ እጠበው የሚለውን ቃል ስካለው ከሚለው ለይቼ አላየውም። የስራ ረዝና ብርድ ባይበላስ ቢቀር በዚህ ብርድ እንዴ ገብቼ እሳቴን አሟሙቅ ያልተኛም እንዴ? ማማስካሉ እንዴት ዋሉ? ወየ እንዴት ዋል ኩርዬ? እሳት ይኖራል እንዴ ማማስካሉ? ላከታተር ብዬ ነው። ወይ በሞትኩ ኩርዬ፣ አሁን እንቅልፍ ሲጫነኝ እኮ ቤቱ እንዳይቃጠል ብዬ ያጠፋሁት። በሉ ተውት፣ እኔ ራሴ ያከታተላለሁ። እርሷን ሰው ብዬ መጠየቄ እርሶ ቢኖርም አይሰጡኝም። ቤቱንም አንድ እጄ ቢሆን ሞቃታለሁ። ገብቼ ልጥ ብዬ ልተኛ ወይስ ወደ ስራ ልሂድ? ማክለተኛ የራሱ ጉዳይ ያመጣኝ ነው። ግን አሁን ልተኛ አይመጣም። ግን የቤት ኪራይ አባቴ አምጥቼ ነው የምከፍለው። በሰራ አይሻልም? እገተኛለሁ። ወደ ስራ ልሂድ። እንቅልፍ እንጀራ ይሆናል፣ የቤት ኪራይ ይሆናል። አይሆንም። ቤት ልሂድ ወደ ስራ። ማማስካሉ እንዴት አደራችሁ? ሰላም ነው ወይ? እንዴት አደርኩ? በቃ ወደ ስራ እየሄድኩ ነው። ቤቱን እያያችሁልኝ። እሺ መልካሙ ነው። እሺ አመሰግናለሁ። ደህና ዋሉ። እንግዲህ ምንድን ነው ደግሞ እዚህ መምሸት? ምን አገባኝ? እዚህ እሱን ጓታ ተኮ ሰዓት ሄደ። እኔ ግን እዚህ ብተኛ ነበር። እንዴት ይመቻል ቦታ። እንዴት ደስ ይላል። ኧረ ረፈደ። በእናትህ ሂድበት። ቶሎ ልጅ እንዳይቆርጡብኝ ነው የማልፈር ብለው ነው እዚህ ጋር ሰው እየመጣ የሚሸናብን እንዴ? አራግማማችሁ ስፍ ኧረ በለው። እዚህ ጋር ደግሞ እንዴት ነው የሚገመው? በእናታችሁ ሰው ቤት በኩል ስራ ሄድ እንድቅር እንዴ? አይ ለስራ በሉ። ደህና ዋሉ። ረስቼ ለካ ስራ የለኝም። እጠበው የምትሉ ሰዎች የስራችሁን ይስጣችሁ። እኔ እጠበው የሚለውን ቃል ስካለው ከሚለው ለይቼ አላየውም። የስራችሁን ይስጣችሁ። ይኸው ልጁ ሞራል ተሰምቶት ተሰብስቦ በማህበር ነው ያተቡኝ። እኔ ደግሞ ውሃ በጣም ነው የምጠላው። እኔ እኮ ድመት ነኝ። ውብና ጽዱ ሆኜ መታየት እችላለሁ። ራሴን ማጽዳት የምችል እንስሳት ነኝ። እንደ ኮሪደር ልማት ራሴን አጽድቼ ፏ ብዬ መታየት እየቻልኩ እንዴት ነው ሰው የሚያትበኝ? ይኸው ዕድሜ ለእናንተ በባዕድ ነገሮች ታጥቤ ታጠኝ መጨመቅ ብቻ ነው የቀረኝ። ሙልጭ አድርገው በሙቅ ውሃ አጥበውኝ ይኸው የተላጠ ዶሮ መስያለሁ። እጠበው የሚለውን ሐሳብ ያመነጫችሁትን ተመልካቾች ምን እንደማደርግ አላውቅም እንጂ ያጠቡኝንማ ሰዎች እንዴት አድርጌ መበቀል እንደምችል ጠንቅቄ የማውቅ ፍጡር ነኝ። እና እጠበው የሚለውን ሐሳብ ያመነጫችሁ ተመልካቾች በክብር ተዘግዘቁ። ምሳ ብላ ብለው ነበር መኪና ውስጥ ያስገቡኝ። እኔ ደግሞ ምንም አላሰብኩም፣ ዝም ብዬ ገባው። ሲዘጉት ራሱ ምንም አልተረተርኩም። ለበጎ ነው ብዬ ምግቤን መብላት ከተልኩኝ። መኪናው ሲንቀሳቀስ ራሱ ምንም አልተረተርኩም። እናላችሁ ምግቡን ስጨርስ የት ነው ያለሁት ብዬ መደንገጥ ጀመርኩኝ። ምንድን ነው እየተካሄደ ያለው? የት ነው የሚወስዱኝ ብዬ ፈራሁኝ። አልባሌ ቦታ ወስዶ ደግሞ አጉል ነገር እንዳያስለምዱኝ ብዬ ፈርቼ ነበር። ብቻ የትም ለመሄድ አልገባኝም። ከሁሉም በላይ ያሳሰበኝ ነገር የራይዱን ክፍያ ማን ነው የሚከፍለው ብዬ ነው። አጉል ወጪ ውስጥ ከተለኝ ደግሞ ሌላ በሽታ እንዳይሆኑብኝ ፈራሁ። ከዛ ደርሰናል ሲባል ዞር ብዬ ሳይ መቅደላዊት የእንስሳት ሕክምና የሚል ቦታ አየሁኝ። ወይኔ ተበሉ አልኩኝ። እንደፈራሁት የእንስሳት ሐኪም ቤት ነው የወሰዱኝ። ከዛ አስገቡኝ። ምንም እንደማያደርጉኝ ሁሉ አባብለውኝ ቀላልደው አስቀውኝ። ከዛ በኋላ እንደፈራሁት መርፌውን ወጉኝ። መቼም ወንድ ልጅ ነኝ አልክሻ ልዋረድም ብዬ ነው እንጂ መርፌው በጣም ነው የሚያመው ብታዩ። ዲያም 2 ቦታ ነው የወጉኝ። በጣም ነው ያሳከከኝ። ከዛ አቅምም ይሆናል ብለው ግሉኮስም ሰጡኝ። መርፌ ወቅተውኝ አንገቴ ላይ። ትዕግስቴ ግን እያለቀ ነበር። ተነስቼ አይኑ ልበለው እንደያልኩ ነበር። መቼም ትዕግስቴ ያሸንፋል ብዬ እስከ መጨረሻው ድረስ ግሉኮሴን ጠጣሁ እላችኋለሁ። በዚያው አጋጣሚ ስለታመምኩኝ አስባችሁ በሕክምና ሂደትም
በምግብም በአይዞ በማለትም በተለያየ ነገር ያገዛችሁኝም በሙሉ ከልቤ አመሰግናለሁ። መጥፎ ሰዎች እንዳሉ ሁሉ ጥሩ ሰዎችም እንዳሉ ላሳያችሁ በሙሉ ክብር ይገባችኋል። አመሰግናለሁ በድጋሚ እና የቀረኝንም መርፌ በድጋሚ ተወግቼ መድኃኒትም ታዞልኝ ያው ቁስሌ ላይም የተወሰነ ነገር ተቀባብቶልኝ ሎሽን ይሁን ምን እንደሆነ አላወቅኩም። እሱ ተቀባባልኝና ጨረስኩኝ። ከዛ ጉዟችንን ወደ ቤት አደረገን። እንደምንም ብዬ እየታገልኩኝ ሰፈር ደረስኩኝ። ሰፈር ስደርስ እንግዲህ መርፌው ኦልሬዲ ስራውን ጀምሯል። አንከስ እያልኩ መራመድ አቅቶኝ ወደ ቤት መሄድ ጀመርኩኝ። እማማ አስካሉ ያነከስኩ ሳልፍ አይተው ስለሳቁብኝ ወደ ኋላ ተመልሼ አጥራቸው ስር ሸንቼ ድጋሚ ተመለስኩኝ። እቤት ስገባ ቡና ተፈልቶ እንኳን ለቤት አበቃ የሚል መልእክት ያለው ድግስ ተዘጋጅቶልኝ ነበር። እኔ ግን በጣም አሞኝ ስለነበረ ቀጥ ብዬ ወደ እንቅልፍ ነው ሄድኩት። በሉ ደህና ደሩ፣ አመሰግናለሁ። ትናንትና የአያቴ ፎቶ አጠገብ ቁጭ ብዬ ፀሐይ የሞኩ እያለ አንድ የጸጉረ ልውድ ድመት መጣች። መምጣት ብቻ አይደለም ታሟል ብላ ንቃ ነው መሰለኝ አይታኝ ምንም ሳልፈቅድላት ወደ ምግብ ሄዳ ሙልጭ አድርጋ በላችሁ። አይኗን ላጠፋ ፈልጌ ነበር፣ ግን ምን ያደርጋል የኔም አይን ጠፍቶ ታሞ ቁጭ ብያለሁና ዝም ብዬ ምግቤ ሲበላ እያየሁ እየተከስኩ ቆየሁ። ኋላ ግን አንድ ሀሳብ መጣልኝ። ለምን ለበላይ አካላት አልጠቀሙም ብዬ ለበላይ አካላት ጠቀምኳት። ወዲያው መጥተው ሕግ ቁጥጥር ስራ ዋሏት። ሕግ ባለበት ሀገርማ ማንም እንዳይፈነጭ እና ምን ለማለት ፈልጌ ነው፣ አሁን በጣም ደህና ነኝ። ለጠይቃችሁኝ ሁሉ አመሰግናለሁ ለማለት ነው። ዋው እማማ አስካሉን በጣም ብዙ ጊዜ ነግሬያቸዋለሁ። ይህን ቦታ አጽዱ ስላቸው ነበረ። ይኸው ዛሬ አጽድተውታል። በጣም ደስ ብሎኛል በእውነቱ። ዋው ሽታው ራሱ እንዴት ደስ ይላል። በእናታችሁ ስንት ብታረጉት ሲል መድቅናጭ ሽንቴ ሞድረኛ ይህ ሰው አለ ሰው ደግሞ በቃ ድመት ሲሸና ማየት ሲውድ ብሽ ይሻላል። ሌላ ጊዜ ሸናዋለሁ፣ መርቀዋለሁ። ሄዱኔ ወይ አሉ ካሜራቸውን ይዘዋል። ያው አይምሮ የኔ ልምድ እንደምታውቀው ምግብ ላይ ነው ችግሬ። እሰራለሁ፣ እበላለሁ። ታዲያ ቤት ውስጥ ቀጥረት ቦልጓዳ ሳህን ፍትፊት ቢጤ ላመጣችን ሴት በቀይ ካድ ወደ መጣችበት ማንን ቶማን ቢኮዝ አይ አም ፉድ ፋይተር። ተከራይ ሆኖ መኖር በጣም ነው የሚያስጠላው። ዛሬ ቤት ልቀይር ነው። ቤት የመቀየርን ስቃይና ውጣ ውረድ እስቲ ዛሬ አብረን እንይ። እቃዎችን ፓክ አድርጌ እንደጨረስኩኝ መጀመሪያ ያደረኩት ነገር የጭነት መኪና መፈለግ ነው። ትልቅ እንደዚህ አይነት መኪና ፈለግኩኝ። ዋጋውን ሲነግሩኝ በጣም የደነገጥኩትና በጣም ውድ ሆኖ ስላገኘሁት ሀሳቤን ቀየርኩና እቃይም ብዙ ስላልሆነ በለምን በራይድ አልወስድም ብዬ ወደ ቤት ሄድኩኝ ማለት ነው። ያለችኝን ትንሽ ንብረት ከጫንኩኝ በኋላ መጫኑን ቼክ ካረኩ በኋላ መጥቼ ዋጋ ስንት ነው ስለው 4000 ብር አላለኝም። በቃ ደንግጬ የመሬት ላይ ወድቄ ነው የጮኩት። እየተንከባለልኩኝ አረርኩኝ፣ ጮኩኝ። በጣም የተበሳጨሁት ለዚህ ችካ እንዴት ነው 4000 ብር ምናምን የሚል እንዲህ በጣም ተበሳጨው። ግን በቃ ኑሮ እንደዚሁ ሊያሳብድን አይደለም መቼስ መታገስ ነው እንጂ ይሁን ብዬ ዋጋ እንደራደራለን ብዬ ራይድ ውስጥ ተገባሁኝና ጉዞ ጀመርን ማለት ነው። ረጅም ሰዓት ምንም ስላልበላው ያው እንግዲህ ሳምባ ይዤ ነበረ። ቀመስ እያደረግኩኝ ጉዟችንን አካሄደ። ከዛ ልንደርስ አካባቢ ወደ ጋቢና ተሻገርኩና ከሹፌሩ ጋር ቀንስልኝ አልቀንስልህም ግብ ተጀመረ። እየተጨቃጨቅን የከረረ ስለመጣ ቀጥታ ወደ ጸብ ነው የገባው። አይኑን አልኩት፣ እሱም አይኔን አለኝ። ከዛ ከቆይታዎች በኋላ ያው ሰዎች አረጋጉኝና ይዘውኝ ወደ አዲሱ ቤት ገቡ። ሹፌሩንም በቃ ተው ምናምን ብለውት አይኑን ብሎ አባረሩት። እኔንም አረጋጉኝ። ያው አዲሱ ቤት ገባው ማለት ነው። አስወጡኝ እገለዋለሁ ብልም የሚሰማኝ ሰው አልነበረም። ዘጉብኝና አረጋጉኝ። ያው አስወጡኝ ብዬ ስለምናቸው ሳምባ ሰጡኝ። ያው ረሳሁት ማለት ነው። እና እኔ አገር ሰላም ብዬ ሳምባ መብላት ስጀምር ለካ በበር ስር ምቀኞች ሳምባ መብላቴን እያዩ በጣም ሲመከኙ ነበረ። በጣም አዘንኩኝ በዛ። እውነት ምን ይሻላል ብዬ ረጅም ሰዓት ቁጭ ብዬ አሰብኩኝ። ግራና ቀኙን አየው። አይ ይሄ ቤት ለኔ አይሆንም ብዬ የተጣላሁት ራይድ ታራውኝና ወደ ቤት ለመሄድ ወሰንኩኝ። የራይድ ሹፌሩ በጣም ተቀይሞኝ ስለነበር አልገባም ብሎ ብዙ ካንገራገረ በኋላ ገባና ያው ጉዞ ጀመርን እና በስተመጨረሻም ወደ ነበርኩበት ተመለስኩላችኋለሁ። በአንድ ቀን ውስጥ ሁሉን አይቼ ለይቼ ነው የተመለስኩት። እናንተም ቤት የመቀየር ሀሳብ ያላችሁ ሰዎች በውስጥ በኩል ልታናግሩኝ ትችላላችሁ። አብራችሁኝ ስለነበራችሁ አመሰግናለሁ። ምን ይመስላል ደግሞ ራይድ ውስጥ ገብቶ ይመሳደቃል እንደ ራሱ መኪና ይመስል። ጉድ እኮ ነው እንዴ! እና እማማ አስካሉ መጡ እንዴ? ከሰው ጋር ናቸው ደግሞ ዛሬ ከማን ጋር ነው የመጡት? ብድር ጠይቃቸዋለሁ ብዬ እየጠበቅኳቸው ነበረ። ሰው ፊትማ ከጠየቅኳቸው አይሰጡኝም። ጭራሽ ሰበብ ነው የሚፈልጉት። እንዴ ሰው ፊት ጠይቀኛል ይሉኛል። በረሰር ልጠብቃቸው ሂጄ
ዋው ሳምባ በእናትህ ሳምባ ስጠኝ። የት ሀገር ሳምባ ነው? ሀገር ውስጥ ነው? ዋው ስጠኝ በእናትህ። ልገለበጥልህ ልከርበትልህ ወይስ ልደንስልህ? ዋው በእናትህ እንተው እባክህ እንተው። እሺ በጸባዩ ዋው ሳምባ ዋው ሳምባ ደስ ዋው። ምንድን ነው እዛ ጋር የሚሸተኝ ምንድን ነው? A few moments later. ተከስተ እባላለሁ። በእንቅልፍ መተኛት ነው የምተዳደረው። የዕድሜን ግማሽ በመተኛት ነው ያሳለፍኩት። ቀላል የሚባል ስራ አይደለም። አንዳንድ ቀናት ለመተኛት በጣም አስቸጋሪ ናቸው። ሙያው ትዕግስትን ይፈልጋል። የዕድሜን ግማሽ ያሳለፍኩበት ሙያ እንደመሆኑ አሁን ላይ የተሻለ ልምድ አካብቻለሁ። ሀገራችንን በእንቅልፍ ማስጠራት የዘውትር ሕልሜ ነው። እማማ አስካሉ ግን የምራመሩት እንዴ ለቀልድ ነበረ እኮ የተጣላ ነው። እማማ አስካሉ አሃ ለካ የሉም ወጥተዋል። ወይኔ በቃ ተቀይመውኝ ሄደዋል ማለት ነው። ለምን ይሁን እንደዚህ ከልባቸው ያመረሩት? ወይኔ ጉዴ ፈላ። ከልቧ ሰው ተቀይና ሸክላ ስዋሳውም ለበዲቫ በቃኛለች ላይኗ እንኳን የጠፋችኝ ደደይላይላ እንዴ ምን ሆኜ ነው? ለካ ቤት ስለሌሉ ነው ያላናገሩኝ። ግን ሁሉም ያውሉኛል። ማማስካሉ የሉም። ሲመጡ ጠብቅ ያላወራቸውም እንዴ? ምን ሆኜ ነው እንዲመተክዘው? ቲዛ መምቻው ላይ እጄ ልጠብቃቸው፣ እዛ ውጭ ጋር ልጠብቃቸው። ቆይ እንዴ ረስቼው እዚህ መግቢያቸው ላይ ጠብቂያቸው ከወራቸዋል ያውሉኛል። ያው እዚህ ጋር ልጠብቃቸው። ግን ሲመጡ ከሩቅ አይተውኝ ቢመለሱስ? ትንሽ ደበቅ ልበል አይደል? ተደብቄ ልጠብቅ። አሁን እዚች ጋር ውሮ ተዘጋጅ፣ ቀረጻ ልንጀምር ነው። ማጽዳትን በኋላ ታጸዳለህ። ቶሎ በል ተነስ። ሬዲ አክሽን። በሕይወት እስካለ ድረስ ሊፈጠር የማይችል ነገር የለም። ከሞትክ ግን ምንም እንደማይፈጠር እርግጠኛ ሁን። ኧረ በቃኝ እንዴ እኔ እዚህ ጋር በለኝ። ኧረ በጣም በላኝ። እሺ አሁን ደግሞ አክሽን ስል ወክ ማድረግ ትጀምራለህ። እሺ አክሽን። ስኬት ማለት ዙሪያ ካሉ ሰዎች ጋር መፎካከር ማለት ሳይሆን ትላንት ከነበርክበት ትንሽ ፈቀቅ ብሎ ሕይወትን መታገል ማለት ነው። እሺ ውሮ እንቀጥለው ነው። አክሽን። የሕይወት ትግል ማንነትህን ይቀይራል። ስትታገል ሌላ ሰው ትሆናለህ። ቱቦ ማንነትህን ግን አትርሳ። አልቻልኩም፣ እዚህ ጋር በላኝ። ሶሪ በጣም ሶሪ። ምንድን ነው እየተካሄደ ያለው? ማማስካሉ ለካ ተጣልተናል። ምንድን ነው ማየው እዚህ ጋር እንዴ? አይደለም እንዴ? ማነው እዚህ ጋር የቆሻሻ ፌስታል የጣለው? ምንድን ነው ደም ሳንፋሰስ እዚህ ጋር የጣለው ሰውዬ መተያዝ አሁኑ ይቺ ናትና